ጥለን ተመልካቾቻችን እንዴት ናችሁ? እንግዲህ ብዙዎቻችን የመብራት ክፍያና የመብራት መቆራረጥ በስራችን ላይ እያጋጠመን ብዙዎቻችን ከስራችን ስንስተጓጎል ይሰማል። በዛሬው ፕሮግራማችን ግን ከ30 እስከ 40 ዓመት የሚያገለግል ዋስትና ያላቸው የተለያዩ የሶላር አይነቶችን ለእናንተ ለተመልካቾቻችን የማደርሳችሁ አብራችሁ ቆዩ። ሰላም ለዚህ ቤት ሰላም እንዴት ነህ? ደህና ነኝ አለን መስከረ ዛሬ እንግዲህ ብዙዎቻችንን ያማረረ የመብራት መቆራረጥን ችግር በዘላቂነት የሚፈታ ምርት አንተ ጋር እንዳለ ሰምቼ ነው ብቅ ያልኩት። በትክክል እስኪ ስለ ምርቶቹ ከማንሳታችን በፊት መጀመሪያ እንታወቅና ምን እንደምትይዙ አንሳለኝ። ስሜ ዳንኤል እባላለሁ። የድርጅት ባለቤት ነኝ። ስሜ እንደምታይ ሶላር ቤት ነው። እንደምታይ ሀገራችን ውስጥ የመብራት ችግር ያው ይታወቃ። ስለዚህ እነሱ መፍትሄ ይዘን ብቅ ብለናል። በጣም ጥሩ። ምን አይነት የሶላር አይነቶች አሏችሁ? ሶላር ዌል እንግዲህ ከትንሽ እስከ ትልቅ አለ። ሰው በየአቅሙ ቢወስድ ለምሳሌ ከአንድ አምፑል ጀምሮ እስከ ፍሪጅም ሌሎች ማሽኖችን የሚያንቀሳቅስ ሶላሮችን አሉ። ለምሳሌ ትንሿ ለምሳሌ አሁን እቺ ናት መጨረሻ ሶላር ማለት እቺ ናት። አሁን ሰው በየአቅሙ ገጠር ምንም ለምታት እቺ እንሻት በዚህ በኩል ሶላር ናት። ምንም አይነት ከመብራት ጋር ንክኪ የለውም። ቀን ሴቭ ያደርጋል። ማታ እዚህ ጋር ምንተት ማብራት ይችላል ማለት ነው። ሰውን በየአቅሙ ከትንሽ እስከ ትልቅ አለ። ሰው እየመረጠ በአቅሙ ይወስዳል ማለት ነው። ስለዚህ እንደምታዩት እቺ ብቻ መጠቀም እንችላለን ማለት ነው። ለስንት አምፖል ማለት ነው ይሄ? አሁን ለአንድ ክላስ ነው። አንድ አምፖል ነው። አንድ ክላስ በደንብ ያበራል። 24 ሰዓት አንድ ፉል ካለ 24 ሰዓት ነው። ፉል ለማድረግ ምን ያህል ሰዓት ይወስዳል? 8 ሰዓት እስከ 6 ሰዓት ያለው ይሰራል። በደመናም በፀሐይ ብርሃንም ነው እንዳማራጭ የምንወስደው። ያው መጪው ክረምት እንደመሆኑ መጠን አማራጮቹ ምን ይመስላል? እንትን ችግር የለበትም። ዝናብ እየዘነበም ቻርጅ ማድረግ ይችላል። ለምሳሌ ያሳይሽ አሁን እዚህ ቤት ውስጥ እንዳለ አይደለ? አይሻትቺ አሁን ቻርጅ እያደረገች ነው። አሁን እዚህ ጋር ተሸፍናለች፣ ጠፋ ወይስ እንዲሸፍኝ ነው። ብርሃን ብቻ ነው የሚፈልግ። ልክ ፀሐይ ግዴታ አይደለም። ትንሽ የብርሃን ካገኘ የመሳብ አቅም አለ። ስለዚህ ምንድነው በክረምትም በበጋም የመሳብ አቅም አለ ማለት ነው። ዋጋው ምን ያህል ነው? ዋጋዎች 1800 ብር ናት። ሌሎችንም አማራጮች ደግሞ ከፍ እያለን ከአምፖል ጀመረ። ከዛ ደግሞ ከዚህ ከፍ ስንል ደግሞ ምንድን ነው የምናደርገው? ለምሳሌ እቺ ደግሞ አለች። እቺ ነው የምታያት። እቺ ትመስላለች። እቺ ዋናው አጋና ናት። አሁን የሚያልኩሽ ምንድን ነው ይሄንን እቺ ኦን እናደርጋታለን። አይሽ ፓወሩ እንደዚህ ነው። አሁን የተለያየ መንገድ ጉዞ ስንሄድም እንጠቀምበታለን። ይሄ እዚህ ጋር ይበራል። ከዛ ተጨማሪ ደግሞ እናለው እዚህ ጋር አምፖሎች ሰክተን መጠቀም እንችላለን። እነዚህ አምፖሎች እዚህ ውስጥ አላሳይሻለሁ። እሺ አምፖሎች ማለት እነዚህ ተንጠልጣይ አምፖል ይሄ ተጨማሪ አምፖል እነዚህ ሁለት አምፖል አለ። እዚህ ጋር ስንሰካው ይበራልናል ማለት ነው። እቺ እንደምታውቅ ይሻል ሶላሩ እዚህ ጋር አለች። ይሄ ፓኔሏን እቺ ምንድን ነው የምታደርግልን? አንድ ላይ ነው የሚሸጠው። ይሄ ሙሉ አክሰሰሪ ነው። እቺ ምንድን ነው ተስራዋት ካልሽኝ ለምሳሌ ይሄ እንዲበራ የሚያደርግልን ፓወር ይሄንን እዚች ጋር ይሻል። እዚች ጋር ስትሰካት ቅድም እንዳልኩሽ አይሻል በዳመና ብቻ የመሳብ አቅም አለ። አሁን አጥፍቻለሁ ወደ ይሄ ቻርጅ ያደርጋል። የእነዚህ ምንድናቸው ብርሃን ብቻ ነው የሚፈልግ። ብርሃን ካገኘ የመሰብሰብ አቅም አለ። ክረምትም በጋም አይደል ዳመናም ፀሐይም አይደል። ይሄን አድርገን ሞባይል ቻርጀርን መጠቀም እንችላለን። ተጨማሪ ራሱ ላይ ሞባይል ቻርጀር እነዚህ የፈለግናቸው እዚህ ጋር ሰክተን ሞባይል ቻርጀራችን መጠቀም እንችላለን። ዋጋው ስንት ነው? ዋጋቸው 5500 ብር። ዋስትናው የ4 ዓመት ዋስትና ነው። ቻን 3 አምፖል ናት። ከፍ ደግሞ 4 አምፖል በስቴት እንዴት ላሳይሽ ብዬ ነው። አሁን 4 አምፖል ስንሄድ ደግሞ ምንድነው እዚህ ጋር 4 አምፖል አለች። ይሄን ደግሞ ከዚህ ዋቱ ከፍ ይላል። ወደ 5500 ሚሊ አምፔር ሃወር ነው። እነዚህ ምንድናቸው? አሁን ካልሽ ከነዚህ ልዩነቱ አምፔር ለምሳሌ አሁን 24 ሰዓት ካስጠቀምን ይሄንን ለ48 ሰዓት ሊያስጠቅመን ይችላል ማለት ነው። እና በዛ ልክም ፓወሩ ላይፍ ታይሙ የተሻለ ነው። እነዚህ ደግሞ እንደምታቸው 4 አምፖል ነው። ከፍተን ማሳየት እንችላለን። አሁን አብዛኛው ገጠራማ ቦታ አካባቢ ይሄንን በጣም ይጠቀሙበት። ምክንያቱም አንዴ ነው ወጪው አንዴ ነው። እዛ 7-8 ዓመት በስንት ሰዓት ያገለግላል። ፓኔሉ ካልወደቀ 30-40 ዓመት ነው ምንም አይሆንም። ይሄን ሲያልቅብሽ ባትሪ ብቻ ነው የሚቀየው። በ8 ወይ በ9 ዓመት ሰው ያለ ያጠቃቀሙ እንደዚህ አድርገን እቺ ኦን እናርጋታለን። ከዛ በኋላ እዚህ ጋር ምን አለ ማብሪያ ማጥፊያ አለ። ፓወር መቀነስን መጨመርም ይቻላል። ይሄ ፓወሩ
መቀነስም መጨመር ይችላል። አሁን እንደዚህ 4 አምፖል አለ። ከዛ ተጨማሪ እናለ ሞባይል ቻርጀር 2 ፓኔል አለ። ይሄ አንድ እዚህ ነው። ይሄን ሁለቱ ኮኔክት ማድረግ እንችላለን። ኮኔክት አድርገን ምንድነው ይሄንን ከፀሐይ ብርሃን ጋኑን ሳንነካ ከነዚህ ለየት የሚያደርገው ነገር ቀጥታ ከፀሐይ ሞባይል ቻርጀር ማድረግ እንችላለን። ስለዚህ ይሄ ምንድነው ላይፍ ታይም የተሻለ ነው ማለት ነው። ማንኛውም ሰው መጠቀም ይችላል ወይስ አጠቃቀሙን ቀድማችሁ እናንተ ታሳያላችሁ? አሁን ከስተመር ሲመጣ ማንኛውም ከስተመር አጠቃቀም ታሳያለሽ። ግን ሲምፕል ነገር ነው። ወረቀት ስላለው እያነበብን በኢንስትራክሽን መሰረት ግን ሱቅ መጥቶ ሲገዛ አጠቃቀሙ ምን ማድረግ እንዳለበት ከጊዜ ወደ ጊዜ ምርቱም ፍላጎቱም እየጨመረ ነውና ምናልባት ደግሞ ለምጣድ ለፍሪጅ እና ለሌሎች ነገሮችም ልንጠቀምባቸው የምንችላቸው የሶላር አይነቶችን አሳይ። አሁን ደግሞ ከፍ ስንል ምንድነው ከቲቪን ጀምርና ለምሳሌ አንቺ ቤት 32 ኢንች ቲቪ ሊኖር ይችላል፣ 43 ሊኖር ይችላል። የምንጠቀመው ባት ለምሳሌ 32 ኢንች ከሆነ ስቴፕ አለ የራሱ 32 ቲቪ ከሆነ ይሄን እንጠቀማለን። ይሄ ማለት ምንድነው ባትሪ ስራችን ይሄን እናደርጋለን። ከዛ ውጭ ያለው ፓኔል ያሳይሻለሁ። እሱን አደረገን። እነዚህ ኢንቨርተሮች አሉ 32 ኢንች እስከ 43 ኢንች ቲቪ ባለው በዚህ መጠቀም እንችላለን። አሁን ይሄን ለምሳሌ ፍሪጅ አነስተኛ ፍሪጅ ትንሽ ፍሪጅ አለች። እሱን 55 ኢንች ቲቪ ዋሺንግ ማሽን በእንደዚህ አምፒር መጠቀም እንችላለን። 12 ቮልት ነው፣ ነገር ግን 200 አምፒር ሃወር ነው። ከዛ ሶላር እንደምታዩ ይሄን ነው ትልቁ ይሄን ነው። ብዙ ሰዎች ብቻውን የሚሰራ ይመስላችኋል አይደለ? ቃው ግን ሶላሩም በዋናነት የሚያገለግለው አሁን ለምሳሌ እነዚህ ዕቃ አክሰሰሪዎች ወደ 7-8 አክሰሰሪ አለ። ኢንቨርተር አለ፣ ሬጉሌተር አለ፣ ባትሪ፣ ፓናል፣ ገመድ ብዙ ናቸው። ለምሳሌ አሁን ይሄንን ስንመጣ አሁን ለምሳሌ እዚህ ጋር ማኑዋል አለ። ነገራችን ላይ እዚህ ጋር ማኑዋል አለ። እሺ አሁን ለምሳሌ አሁን ቲቪ ሲስተም እና ፍሪጅ ስንጠቀም ይሄ ሶላር አለ አይደል? ይሄ ሶላር ቻርጅ ኮንትሮል ነው። ይሄ ማለት ከፀሐይ ብርሃን የሚመጣ ሬጉሌት ያደርግልናል። እየተቆጣጠረ ወደ ባትሪ ሬጉሌት እያደረገ ያስተላልፍልናል ማለት ነው። ይሄ ስቶር ነው። ይሄ ራሷ ናት ኢንቨርተሯ። ከዛ ቤታችን ውስጥ ያሉ ነገር እነዚህ ካሉ ለምሳሌ ላፕቶፕ አለ፣ ጂፓስ አለ፣ ፋን አለ፣ አምፖል አለ፣ ድሪል አለ። እነዚህ ነገሮች መጠቀም የሚያስችል ከዲሲ ወደ ኤሲ የሚቀይር ማሽን ይሄ ነው። ለምሳሌ አሁን ይሄንን 600 ዋት ይላል። ፒክ ፓወሩ 1200 ዋት እስከ 1200 ዋት ባለው ዋት መጠቀም ትችያለሽ ማለት ነው። አብዛኛው ሰው የሚሸወደው ልክ ይወስድና ከአቅም በላይ ሲሰካበት ያን ቃል ሊበላሽበት ይችላል፣ ያጠቃቀምለት ማለት ነው። ስለዚህ አሁን እዚህ ጋር ነገሮች አላይሽ መጠቀም ያለብሽ ነገር ፍሪጅ አለ። ይሄን እንደምታያቸው የተለያዩ ፍሪጆች አሉ። ቦይለር አለ። ሶላር በማገጣጠም ኢንስታሌሽን ደግሞ ይሄን ነው አሰራር። ይሄ ማለት አክሰሰሪ ነው። ይሄ ብቻው አይደለም ወይ ይሄን ብቻው አይደለም አይሰራም። እንጂ አንድ ከጎደለ ላይሰራም ይችላል። ስለዚህ ሁሉም አንድ ላይ መሆን አለበት ማለት ነው። ይሄንን ያው ትኩረት ማድረግ አለበት። ስለዚህ ስንገዛ ሁሉንም መግዛት አለብን ማለት ነው። አክሰሰሪው መጠየቅ አለበት። ምንም እንደምሳይማች ስገዢ ይሄ ነገር መጠቀም ፈልጋለሁ ስትይ ለዛ ሎድ ቤት ውስጥ ያለ ሎድ ደምሬ በዛው ልክ መስታለሁ። የዚህ ዋጋ ስንት ነው? አሁን ይሄንን የዚች ዋጋ 58,000 ብር ናት። ቴሌቪዥን ሲስተም ማለት ነው። ለምሳሌ ከ43 እስከ 55 ኢንች ባለው ማስጠቀም ይችላል። እንዲሁም ደግሞ አነስ ስላለ ፍሪጅን ማስጠቀም ይችላል። ምጣድ፣ ስቶቭ እና ሌሎች ነገሮችን ብንፈልግስ? እሺ እሱን ደግሞ ለምሳሌ አሁን ትልቅ ፍሪጅ እንጣና ዲፕ ፍሪጅ ነው። ለምሳሌ ወደ አፋር ወደ ጋምቤላ ስትይ ዲፕ ፍሪጅ እንጠቀም። ዲፕ ማለት በጣም አልጋም ነው፣ ትልቅ አለ። እሱ በጣም ሃይ ፓወር ነው። እሱን ደግሞ ስንጠቀም ደብል እናድርገው። ይሄን አንድ የነበረው ሁለት እናደርጋለን። ያ ሁለት ስናደርገው ኢንቨርተርም ለምሳሌ ኢንቨርተር ትልቅ ኢንቨርተሩ ይችላል። ይሄው ይሄ እንደምታየው ምንድነው ኢንቨርተር ያቺ ቅድመ ሳይሽ ኢንቨርተር ነው። ይሄ ኢንቨርተር ነው። ልዩነት ምንድነው? ይሄ የፍሪጅ ሲስተም። ፍሪጅ ሲስተም ማለት ምንድነው? በተፈጥሮ ፍሪጅ ሲነሳ ፓወር አለ። እነዚህ ባትሪ ደብል ማድረግ አለብን ከዚህ ጋር እንዲናበብ ማለት ነው። ከዛ ኮኔክት አድርገን የፍሪጃችን ያለ ምንም ገደብ ቀኑን ሙሉ መጠቀም እንችላለን። ይሄ ፍሪጅ ሲስተም ትልቅ ፍሪጅ። ወደ ስቶቭ ከፍ ስንል ደግሞ ስቶቭን አሳይሻለሁ። አሁን ይሄ ምንድነው? አሁን 6200 ኪሎዋት ነው። ይሄን ወደ ስቶቭ ወይም ጣድ ስንሄድ ደግሞ ኪሎዋት እናደርገዋለን፣ ከፍ እያደረግን እንሄዳለን። አሁን ስቶቭ በዚህ ለምን አንጠቀምም ካልሽኝ ቶሎ ሊያልቅብሽ ይችላል። ልክ ኦን እንዳደረግሽው ከ30 ከ40 ደቂቃ በኋላ ሊጠፋብሽ ይችላል። ያ እንዳይፈጠር ምን እናደርጋለን? የምጣዳችንና የሶላራችን የምንገዛው ዋት ባላንስ ማድረግ አለብን። ያንን በጣም ትኩረት ማድረግ አለብን። ምናልባት ፖርተብል ናቸው ከቦታ ቦታ ለማንቀሳቀስ። እዚህ ጋር ገጠምኩት። ልክ ቤት ስንቀይር ተነቅለው የፈለግሽበት ቦታ ሄደሽ
መቀየር ትችላለሽ። ቤት ለቤት እስከጠማ ታደርጋላችሁ? ራሳችን የራሳችን እቃ ራሳችን ነው የምንሰራው። ለኃላፊነትም ለምንም ራሳችን ልክ ከኛ ካምፓኒ ሲገዛ ሄደን ራሳችን ገጥመን አስረክበን ጋራንቲ ጽፈን ነው የምናስረክበው። ክፍለ ሀገር ላይ ታደርጋላችሁ? የትም ኢትዮጵያ ውስጥ ነው። ስለዚህ ሁሉም ቦታ ክፍለ ሀገር ላይም ከተማ ላይ የትም ሀገር ቢደወልን ፓክ አድርገን እቃ ይዘን ሄደን በራሳችን እንትን ገጥመን ከዚህ ከፍ ስንል አንደኛ ባትሪም እንቀይራለን። ቀደም ለፍሪጅ ያልኩሽን በእነዚህ ነበረ። አሁን ባትሪ የምንሄደው ወደ እነዚህ አሁን ቱብላር ባትሪ ይባላሉ። ይሄን ባትሪ ቱብላር ይባላል። ይሄንን ሁለት አይነት ሲስተም አለ። ቱብላር ባትሪ እና ሊቲየም ባትሪ ይባላል። ቱብላር ማለት በየ6 በየ7 ዓመት 10 ዓመት ሊሆን ይችላል ሪሳይክል ይደረጋል። ሪሳይክል ማለት ልክ ሲያልቅብሽ ውሃ አለ ንጹህ ውሃ፣ እሱን እየሞላሽ ነው የምትጠቀሚ። ባትሪው ከ15 እስከ 20 ዓመት ሊቆይ ይችላል ሪሳይክል ስለሚደረግ ማለት ነው። እነዚህ የምጣድ ይመከራሉ። ሉታቸው በጣም አሪፍ ስለሆነ በእነዚህ ሲስተም አድርገን መጠቀም እንችላለን። ጥሩ። ስለዚህ ከአምፖል ጀምሮ እያለን እንደምንፈልገው መጠን ከፍ እያለ ይመጣል። ፍላጎትሽን አሁን መስል ሶላር ማለት ቁጥር ነው። ቁጥር ደግሞ መጨረሻ የለውም። አንቺ በፍላጎትሽን እኔ መስጠት እችላለሁ። ይሄን እጠቀማለሁ፣ ቤቴን ይሄን ለውድ አለ ካልሽኝ ያችን ለውድ ሰርቼ ባላንስ አድርጌ ቤትሽ ላይ ያለው ነገር እንድጠቀም ያደርጋለሁ ማለት ነው። ምናልባት ሶላር ከመግዛታችን በፊት ማወቅ ያለብን ወሳኝ ነገር አሁን እሱ ምንድነው ማማከር ያለባቸው አሁን ሲገዙ እና ከሰብን ሲገዛ የቤት ሁሉ ማወቅ አለበት። ለምሳሌ ስንት ፍሪጅ አለ፣ ስንት አምፖል አለ፣ ጂ+ ስንት ቤት ነው፣ ኖርማል ቤት ነው። እነዚህን እኛን ማማከር ወይም ባለሙያ ካለ ማማከር ይቻላል። እሱን ካማከርን በኋላ የቤታችን ሎድ ካወቅን በኋላ ወደ ሶላር መግዛት መግዛት ይችላል ማለት ነው። ግን መጀመሪያ ያልኩሽ ምንድነው ሎዳችን ማወቅ አለበት የቤታችን። እንግዲህ ከ30 እስከ 40 ዓመት የሚቆዩ ሶላሮች እንደሆነ ነግረኛል እና ምናልባት እናንተ ስለ ደንበኞች የምትሰጡት ዋስትና ምን ያህል ነው ለእነዚህ እቃዎች? አሁን መሰለሽ አሁን ፓኔሉ እንዳልኩሽ ይሄንን ካልወደቀ 30 እስከ 40 ዓመት ይቆያል። ፓኔሉ አንድ ከተሰቀለ ምንም አይነት ነገር ምንም አይሆንም። የተለየ ጉዳት ካልደረሰበት በስተቀር ምንም አይሆንም። ስለዚህ እኛ ደግሞ ስንገጥም ትላልቁ ሲስተም እስከ 15 ዓመት ዋስትና እንሰጣለን። ያንን ትልቁ ሲስተም ማለት ነው። ፓኔሉ እንዳልኩሽ የተለየ ጉዳት ካልደረሰበት አይሰበርም። ኢንቨርተር ነው፣ ምንም ካልወደቀ ምንም አይሆንም። ዋናው ደግሞ መስለሽ አሁን እንደምታዩ መብራት በጣም ሰው ብዙ የተማረ ነው። ክፍያውን በጣም ሀይል የመጣ ነው። ለዛ ደግሞ መፍትሄ ይዘን መጥተናል ማለት ነው። በሚፈልጉት ዲዛይን ሰርተን በሙሉ ዋስትና በበቂ ባለሙያ ሰርተን ማስረከብ እንችላለን። ለአብነት እነዚህን አየን እንጂ እናንተ ጋር ቢመጡ ደግሞ የተለያዩ የሶላር አማራጮችም አሏቸው። በጣም ዋናው ደግሞ እዚህ ጋር የምንመለከተው ነው። እሺ ለምሳሌ እንደምታያቸው እነዚህ በየቦታቸው እኔም በየአቅሙ ሰው እንዲሰሩ እዚህ ጋር ያስቀምጣቸው 200 300 400 እያለ እንዳሉ እንደምታያቸው ሙሉ ሰውን በፍላጎት እንዲወስድ በቤቱ ልክ እንዲወስድ ነው እዚህ ጋር ቁጭ ያደርግናቸው። የሚጠላው እዚህ ጋር ምን ያደርጋል በራሱ አቃሉ ሰራንች የፈለገ ቅድም እንዳልኩሽ ነው ቤት ውስጥ ያለው ሎድ ይሄንን ከሆነ በዚህ ዋት ደምሬ አስረክባለሁ ማለት ነው። ዋናው በተለይ ደግሞ ብቻውን ለሚመስል ዋናው እንዲሰራ የሚያደርገው መሰረታዊ ነገር ይሄ ሶላሩ ነው ማለት ነው። ይሄን ምን ነው ስራውን ካላችሁ ለምሳሌ መብራት ላይ ለካይ ይሄንን ቻርጅ ለባት ለስትሮችን ቻርጅ የሚያደርግልን ይሄንን ነው። አንዳንድ ከተማ ውስጥ አሁን ይሄንን አንዳንድ ሰው አይጠቀምም። ቅድም ያሳየሁሽ ኢንቨርተር ራሱ ከመብራት መብራት ካልፈለገ ሰው ከመብራትም ቻርጅ ማድረግ ይችላል ያ ኢንቨርተር። ነገር ግን ይሄንን ግዴታ መብራት የሌለበት አካባቢ ይሄንን ግዴታ ነው ሶላር። ምክንያቱም ባትሪያችን ፓወር የሚያገኘው ከምንድን ነው? ከዚህ ከምጣድ። ስለዚህ ይሄንን ማድረጋችን ግዴታ ይሆናል። በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። እና ይሄ ደግሞ ጥሩ መፍትሄ ነው ብዬ አስባለሁ። ግን ደግሞ በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እድሉ ማስተላለፍ የምፈልገው ምንድን ነው? አንደኛ አላስፈላጊ መብራት ፍጆታ ለሚቆጥርባችሁ መብታችን እኛ ጋር መፍትሄ አለ። በበቂ በሆነ በባለሙያ ሶላር አለን ገጥመን እስከናወስነው እቃ እናስረክባለን። ጥሩ ደንበኞች እነዚህን እቃዎች ማግኘት ቢፈልጉ በምን አድራሻ ያገኘዋል? አድራሻችን ሀፍተ ጊዮርጊስ ድልድይ አሜሪካን ግቢ ፊት ለፊት ነው። ስልክ ቁጥራችን 0947 39 78 33 ተጨማሪ ስልክ 0900 76 88 51 ዳኒ ሶላር ብለው ቢደውሉ የፈለጉትን ነገር በሶላር ዙሪያ ማመካከል መግዛትም ይችላል። ስለዚህ ከተማ ላይም ክፍለ ሀገር ላይም በሚፈልጉት መልኩ ተደራሽ ታደርጋላችሁ ማለት ነው። የትም ክፍለ ሀገር ቢደውልልን እኛ ለማቅረብ ሆነ መተን ለመጠን ዝግጁ ታከፋፍላላችሁ። በደንብ ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ። ውድ ተመልካቾች
ተመልካቾቻችን በዳኒክ ሶላር ተገኝተን የተለያዩ የሶላር አይነቶችን ዋጋቸውን እንዲሁም ደግሞ ጥራታቸውን ለእናንተ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እነዚህ ሶላሮች መግዛት ከፈለጋችሁ ደግሞ እታች ባለ ስልክ ቁጥር መደወልና ማግኘት ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ።